ሰላም ሰላም ወደ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብር ይስፋ ለመድኃኒዓለም። ዛሬ ደግሞ በሰላጣ መጥቻለሁ ማለት ነው። ሰላጣ ነው የምሰራው። ያው ይሄን አክል የሚከብድ ነገር ነው ሳይሆን ያው እዩ ለማለት አክል ነው እንጂ አይደለም። ይሄው እቃዎችን አዘጋጅቻለሁ። ካስ አዘጋጅቻለሁ። ሌሞን አለኝ፣ ኪያር አለኝ፣ ትልቁ ካሮት እና ትንሿ ካሮት አለኝ። ያን እናንተ ለፍላጎታችሁ ማድረግ ትችላላችሁ። ያው እኔ ያዘጋጀሁት ስለሆነ ነው። ይሄ ደግሞ ጀርጅር ነው። አረቦች ጀርጅር ይሉታል። ያው አረብ ሀገር ያለ ሰው ያውቃል። ይሄ ነው። ያው አሰራሩ ለብቻ ነው። ስንሰራ ደግሞ አብረን እንሰራለን። ያው ለማየት አክል ነው። አሁን ይሄው ቀይ ስር ወይም ደግሞ ምን ነበር የሚባለው? ሸመንደር፣ ቀይ ስር ወይም ሰሜን ይባላል፣ ሰመንደር ይባላል። እንትን የባህሮ ሽንኩርት፣ ይሄኛውም ነጭ ሽንኩርት ነው። ይሄው ከሙን፣ ፍልፍል አስዋጥ፣ መለስ አዘጋጅቻለሁ ማለት ነው። ይታያችሁ እንደሆነ አላውቅም። ይሄው አዘጋጅቻለሁ። ከሙን አለ፣ ፍልፍል አስዋጥ አለ። ይሄ ደግሞ ደብስ ሮማን ነው። የሮማን ቦድራ ነው። ያው እንግዲህ በአንድ ጊዜ ቀረጽ ስለሆነ አቻሉ ደብስ ሮማን የሮማን ቦድራ ነው ማለት ነው። ይሄ ያው እንደምታውቁት ሮማን ነው። ሮማን በጣም ውስጥ ያለው ይሄ ሎሚ ጭማቂ ነው። ይሄ ደግሞ ዘይት ነው። ያው እቆችን አዘጋጅቻለሁ። እስቲ አብረን ደግሞ ማለት ነው። ይሄው ሰላጣ ጀምሬያለሁ ማለት ነው። ተከታተሉኝ። ለማንኛውም በጣም ድቅቅ እንዲል አልፈልግም፣ ምክንያቱም ደስ አይልም ድቅቅ ስል ማለት ነው። ሰላጣ ብዙ ጊዜ ያው እኔ ያለሁባቸው ሰው እናትን ድቅቅ እንዲል አይፈልጉም። ዝም ብሎ ጎረድ ነገር ነው የሚፈልጉት ማለት ነው። ኪያሪ እንደዚህ እናድርግና ትልቅ እንዲሆን ነው የምፈልገው። ይሄ ትንሽ አልፈልግም፣ ሰው ቤት የሚሄድ ስለሆነ ድቅቅ ካለ ማለት ነው። በኋላ ስናሽገው ከሌሞን ጋር ምናምን እንትን ይላል፣ ይበላሻል ማለት ነው። ደስ አይልም ያለው ይሄን ያክል። ይሄንንም ትንሿን ካሮት ትንሹ ማለት ነው አንድ ሁለት ቦታ እናደርገዋለን ማለት ነው። እንደዛ ነው እንገለብጣለን። ያው አንድ ላይ ነው የማደርጋቸው፣ ግን ትንሽ ለየት የሚያደርገው ሌላ ላይ ስለማደርግ ነው።
እንደዚህ አድርገን አዘጋጅተናል ማለት ነው። ይኸው አንደኛችን ደግሞ ማለት ነው ያኛው ጀርጅር ያልተቆራረጠ ነው። ይሄ ደግሞ ቅድም ያያችሁት ካስ እነዚህ የተቆራረጡት ማለት ነው። እናረጋታለን። የቅድሙ በሰል አለው ወይም ሽንኩርት አለው። ይሄኛው ግን ሽንኩርት የለውም። ያው ሽንኩርት የሚወድና የማይወድ ሰው ስላለ ማለት ነው። ይሄው እንደምታዩት ይሄን አደርግበታለሁ። ምንም የለውም ብያቸዋለሁ። ይሄ ያኔ አይፈልጉም። ያኛው በሰል አለው፣ ይሄኛው በሰል የለውም። ያለ በሰል ማለት ነው የተሰራ ምንም የሚጨመር ነገር የለውም። ለዛ ነው ውዶችዬ። አሁን ይሄኛውን ቆረቆረጥ እናድርግና እንጨምርበታለን ማለት ነው። ይሄኛውን ኪያሩን በእንደዚህ አይነት መልኩ ቅድም አድርጌበታለሁ በድቃቆ ድቅቅ አድርጌ ማለት ነው። ያኔ እንዲያምር ነው እንጂ ቅድም አድርጌበታለሁ። ይሄን አክል የሚያስፈልግ አይነት ሆኖ አይደለም ማለት ነው። ይሄው ትንሹ ካሮት በትንሹ ሁለት ቦታ እናደርግና እንደዚህ አድርገን እንደዚህ እናደርግላቸዋለን ማለት ነው። ይሄው እንደዚህ ከዛ ሎሚያችን አንድ ሁለት ፍሬ እንደዚህ ቆርጥና እናንተ እንደተመቻችሁ ማለት መፍታችሁ ነው። የሚገርማችሁ ነገር ይሄ ሰላጣ ሆኖ አይደለም ያው ቪዲዮ መስራት አይቀር ለስራ ብዬ ነው እንጂ ከፈለጋችሁ የፈለጋችሁ ሰላጣ ነገር መስራት ማየት የምትፈልጉት ሰራላችኋል። ለማየት አክል ማለት ነው። ወደቀ። ይሄን መስራት ከዛ ይሄን እንከድናለን። አለቀ ማለት ነው። ወደ ሁለተኛ ሎሚ አሰራር እንሄዳለን። ሎሚ በሽንኩርት ወይም ደግሞ ያለ ሽንኩርት የሚሰራው ማለት ነው። ይሄው ጨርሻለሁ። ሎሚያችን እናዘጋጃለን። ስለዚህ ምን ይሄ ይሄን አክል ታያችኋል። ከታያችሁ እንግዲህ አላውቅም። ሰፋራችን እናወጣለን ማለት ነው እዚህ ላይ። ከዛ ቅድም ቪዲዮ ላይ ታችሁ ከሆነ ያጠብኩትና የቆራረጥኩትን ጀርጀር እዚህ ላይ ያደርጋለሁ ማለት ነው። አያችሁት? እዚህ ላይ ይሄ ለብቻው ነው ማለት ነው የማደርገው። አሁን ደግሞ ይሄን ሽንኩርቴን እቆርጣለሁ ማለት ነው። ክትፍ አደርግና ማለት ነው ከቅድሙ ጋር አንድ ላይ አደርጋለሁ። በረረጅሙ ነው የምፈልገው። በጣም ነው ልቅቅ እንዲልብኝ አልፈልግም። ባሮ ሽንኩርት ነው የሚባለው በአማርኛ ባሮ ሽንኩርት ነው የሚባለው ይመስለኛል። እንደዛ ነው። ይሄ ኖርማሊ ትልቁ ሽንኩርት ነጭ ሽንኩርት ማለት ነው። የፈረንጆቹ ነጭ ነው። እንደዚህ ነው ማለት ነው። ልቅቅ እንዲል አልፈልግም። ግማሽ ነው የምፈልገው፣ ብዙ አልፈልግም። እቃዋ ትንሽ ስለሆነች ማለት ነው። ያው እነሱም ብዙ አይፈልጉም። ከዛ ወደዚህ እናደርጋለን ማለት ነው። ወደ ቀደሙ ማለት ነው የጀርጀሩ ላይ ማለት ነው።
ያ የቆራረጥኩት ላይ ሳይሆን ይሄኛው ላይ ነው። የቆራረጥኩት ላይ አይደለም። እሺ ልጆቼ እናንተ በራሱ ሞክሩት። በጣም ነው የሚጣፍጠው። ይሄ እንደዚህ ነው። አያችሁት? እንደዚህ እናደርጋለን ማለት ነው። ከዛ ግን እንደዚህ እናደርጋለን። ድብስ ሮማን አለ እዚህ ጋር የሮማን የተፈለፈለ ማለት ነው። የተፈለፈለውን እናደርግበታለን። በጣም ነው የምጥመው የምር ከዚህ ጋር አንድ ላይ በጣም ነው የሚጣፍጠው። ሳይበዛ በትንሹ ብዙ ጊዜ ይጠቆራል ከበዛ ማለት ነው። እንደዚህ እናደርጋለን ማለት ነው። ጨርሻለሁ። ይሄን ይመስላል። ከዛ ሌሞናችን እንቆርጣለን። ይኸው ይሄን ይመስላል። እንዴት አድርጌ ነው ማሳያቸው? ቆስ ይኸው አንደኛው በዚህ አይነት መልኩ አለቀ ማለት ነው። ወደ ሁለተኛ ደግሞ እንሄዳለን። ወደ ተቆራረጠው ማለት ነው። ይኸው እንደዛ አድርጌ ላሳያችሁ። ይኸው አሁን ቃሪያችን እንሰራለን ማለት ነው። ይሄኛው ቃሪያ ይኸው ፍልፍሏል፣ ይታቃጥላል ማለት ነው። እንደዚህ አድርገን ቆርጣታለን። ቪዲዮ ጥራት እንግዲህ ወደፊት ጠብቁኝ። የቪዲዮ እንትን ገዛና ስልክ ማስቀመጫ ገዝቼ ለመቅረጽ እሞክራለሁ በሚችለው ነገር ማለት ነው። ይሄ ቃራችን አዘጋጀን እንቆርጣለን ማለት እንደዚህ ትንሽ ያኔ 3-4 ቦታ እናደርግና እንደዚህ እናደርጋለን። እንደዚህ አድርገን እናደርጋለን። ከዛ በኋላ መፍጫችን ውስጥ እንከታለን ማለት ነው። ይሄን ያደረግነው ወደ መፍጫ ያዘጋጀነው ሎሚያችን እንደዚህ እናደርጋለን። ትንሽ ስለሚያንሰኝ ነው እኔ ማለት ነው እንጨምራለሁ። ጨው ትንሽ አረግበታለሁ። ወደ መፍጫዬ አረጋለሁ። እዚህ ጋር ማለት ነው ታያችኋል ብዬ አስባለሁ። ሎሚን በዚህ መልኩ ፈጫው። ሎሚና ቃሪያ ነው በሩዝ ሲበላ በጣም ነው የሚጣፍጠው ማለት ነው። በጣም ማለት ነው። አረቦቹ በጣም ነው የሚወዱት የምር። ከዛ
ይሄን እንኳን አስፈልገው ይሄኛው እንዲያርገን ያው ሰው ቤት ስለሚሄድ ነው። በጣም ተጠንቀቁ። በጣም ነው የሚያቃጥለው፣ በጣም ማለት ነው። በተለይ ምግብ እምቢ ያላችሁ ሰዎች አሁን ለሩዝ እንደዚህ አልበላ ያላችሁ እውነት እህቶቼ፣ አሁን አረብ ሀገር ሩዝ ይሰለቻል የምር የሆነ ሁሌ ምግብ እሱ ስለሆነ በብዛት አንዳንድ ቤት ላይ በተለይ አይበላም። ከዛ አንድ ሎሚ አርጉና ሎሚ ጭምቅ አርጋችሁ አንድ ቃራ እንደዚህ ወይ ሁለት ቃራ በምችሉ ሳታበዙ፣ ጮጋራ ያለባችሁ ሰዎች ቃራ ግን እንዳታበዙ። በዚህ ምክር ቤት ልስጣችሁ። የምር ጮጋራ ያለባችሁ ሰዎች ቃራ ሳታበዙ ግን ትንሽ ሌሞን አርጋችሁ እንደዚህ ማለት ነው። ይሄ እንደዚህ አርጋችሁ ሰርታችሁ አስቀምጡ ማለት ነው። ከዛ ፍሪጅ ውስጥ ብታስቀምጡ ምንም አይሆንም። ይሄ ዘይት ነው ቀንሼው ነው የወይራ ዘይት ማለት ነው። ይሄ ሌሞን ነው። ለሰላጣ ነው የምሰራው። እሺ ቅድም ለሰላጣ እንደሰራሁት ለዚህኛው ሰላጣ ነው የምሰራው ማለት ነው። ይሄን እናደርግበታለን ሳይበዛ በትንሹ የደብስረው ማሉን እንትኑ ማለት ነው። ይሄን ማለት ነው። የድብስ ሮማን ዱቄቱ ነው። እሺ ዱቄት የሱ ዱቄት ነው። ከዛ ፍልፍል አስዋጥ ወይም ደግሞ ቆንዶ በርበሬ እናደርግ። ትንሽ አታበዙ። እኔ ብዙ አይፈልጉኝ ሰዎች ቃጠሎ ነገር ይሄን አክል አይመቻቸውም ማለት ነው። ጫው ቀምሳችሁ ይዩት ግን እሺ። ስታረጉ ጫው ቀምሱትና እንዳይበዛ ማለት ነው። ያው ብዙዎቹ አረቦች ጫው አይፈልጉም። ግማሹ ስኳር ታማሚ ነው፣ ግማሹ ደም ብዛት የያዘ ስለሆነ ማለት ነው። እንደናርግና ወደ እቃችን ማለት ነው። በሚያምር ሁኔታ ወጣለን። ሰላጣችንም አለቀ፣ ጨርሰናል ማለት ነው። ይሄ ለሩዝ ማባያ ሎሚና ቃራ ብቻ ነው እንዳልኳችሁ። ይሄኛው ደግሞ ያው እንዳያችሁት የሰላጣ ነው። ቅድም የሰላጣ የሁለቱ የሽንኩርቱና ያለ ሽንኩርት የሰራው ሰላጣ የለም የሱ ሶስ ነው ማለት ነው። ያው ምንም እንዳረኩት አይታችኋል። ካልገባችሁ ደግሞ ኮሜንት ላይ አስቀምጡልኝ። በተረፈ አበረታቱኝ። የምትፈልጉት ነገር ካለ እንድሰራ እንድታውቁ ከፈለጋችሁት ማለት ነው ንገሩኝ፣ እሰራላችኋለሁ፣ አሳያችኋለሁ ማለት ነው በምችለው አቅሜ። እንግዲህ ይሄን ይመስላል ማለት ነው። የሚቀጥለው ደግሞ ያው የፀጉር የሚያሳድግ ቅባት ራስ ላይ ሞከርኩት ያየሁትን ማለት ነው። ከፈለጋችሁ ኮሜንታችሁን አስቀምጡልኝ። ያው ለራሴም ሰርቼ የሞከርኩትና ለእኔ የሆነልኝን እኔ ለውጥ ያየሁበትን እሰራላችኋለሁ ማለት ነው። አመሰግናለሁ። ልጆቼ መልካም ውሎ ይሁንላችሁ ማለት ነው።